ሰላም እንዴት ናችሁ? ኦኬ ዛሬ የሞባይል ጥገና ክፍል 1 እንጀምራለን። በቀጣይ ክፍል 2 ክፍል 3 እያለን ሙሉ የሞባይል ጥገና ኮርስ እንጨርሳለን ማለት ነው። ኦኬ ሞባይል ሁለት ክፍሎች አሉት። ሃርድዌር እና ሶፍትዌር ብለን እንጠራቸዋለን። ሃርድዌር የምንለው በእጃችን የምንነካው ወይንም የምንዳስሰው በሙሉ ሃርድዌር ይባላል። ለምሳሌ ያክል ልክ እንደ ስክሪን፣ ስፒከር፣ ማይክ እና የተለያዩ የስልካችን ላይ የሚገኙ የሚነካና የሚዳሰስ አካል ምን ይባላል? ሃርድዌር ይባላል ማለት ነው። ሁለተኛ ደግሞ ሶፍትዌር የምንለው ነው። ሶፍትዌር የምንለው ደግሞ የሃርድዌሩ ክፍል እንዲሰራ የሚያደርገውና በእጃችን መንካት የማንችለው ግን ሲሰራ የምናየው ክፍል ሶፍትዌር ይባላል። ይህ ማለት ልክ እንደ አፕሊኬሽኖች ረን ሲያደርጉ ከውስጡ የሚከናወን ኮድ ወይም ደግሞ ትእዛዝ አለ። ወይም ደግሞ ስልኩ ቡት ሲያደርግ ከውስጡ የሚከናወን ሴት ኦፍ ኢንስትራክሽን አለ። ያ ሶፍትዌር ይባላል። ኮድ ነው ያው ግን እኛ አናየውም። ግን ሃርድዌሩን የሚያዘው ነው ማለት ነው። ሌላ መጀመሪያ ላይ የምናየው ነገር የሞባይል ሃርድዌር ጥገና መሳሪያዎችና አጠቃቀማቸውን ነው። አሁን በቲዮሪ እናየውና ኔክስት ቪዲዮ ላይ ደግሞ በፕራክቲስ በደንብ እናያለን ማለት ነው። ለመጀመሪያ የምናየው መፍቻዎችን ነው ወይም ደግሞ ስክሪው ድራይቨር በመባል ይታወቃሉ። በጥገና ወቅት በሞባይላችን ላይ የሚገኙ ብሎኖችን ለመፍታትና ለማሰር የምንጠቀመው መሳሪያ ነው። በተለያየ አይነት ይገኛል። ለምሳሌ ያክል በእንደዚህ አይነት ሊገኙ ይችላሉ እና ደግሞ በእንደዚህ አይነት ሊገኙ ይችላሉ ማለት ነው። ምንድነው? ብሎን መፍቻ ነው። ስልካችንን ኦር ደግሞ ሞባይላችንን ለመፍታት እና ለማሰር የምንጠቀመው መሳሪያ ነው ማለት ነው። ሁለተኛ ሊድ ይባላል። ሁለተኛ ላይ የምናየው መሳሪያ ሊድ ይባላል። ሊድ በሞባይላችን ላይ መበየድ የሚገባቸው ክፍሎችን ካውያን በመጠቀም ስንበይድ ለማያያዝ የሚረዳን ነው። ይሄ ሊድ የምንለው የሆነ ቀጭን ሽቦ ነገር ነው። ቀላጭ ነው። በምንድነው? በሙቀት ይቀልጣል። ቀልጦ መያያዝ ያለበትን ቦታ እናያይዝበታለን ማለት ነው። ለምሳሌ ገመድ ይሆናል ቦርድ ላይ የምናያይዘው ኦር ደግሞ ገመዱን ከገመድ ጋር ሊሆን ይችላል የምናያይዘው ብቻ ሁለቱን ለማያያዝ ይረዳናል ማለት ነው። ሌላ ካውያ ይባላል። ይህ መሳሪያ ደግሞ ሙቀትን በመስጠት ሙቀትና ሊድን በመጠቀም ለመበየድ ያስችለናል ማለት ነው። ይህ መሳሪያ ሞባይላችን ላይ ያሉ ተበያጅ ክፍሎችን ሊድ በመጠቀም በመበየድ ለማያያዝ እንጠቀምበታለን ማለት ነው። በተለያዩ አይነቶች ይገኛሉ። ለምሳሌ በዚህ አይነት ኦር ደግሞ በዚህ አይነት ኦር ደግሞ እንትን ጋር ከሆት ኤርገን ጋር አብረው የሚመጡ አሉ። እሱን ሆት ኤርገንን ስናይ እናያለን። ኦኬ እና በእንደዚህ አይነት ፎርም ሊኖር ይችላል። በብዙ አይነት ፎርም ሊኖር ይችላል። ካውያ ማለት ነው በመባል ይታወቃል። ሶልደሪንግ አይረን በመባል ይታወቃል። ሌላው ደግሞ ሊድ የምንለው ይሄኛው ነው። ቅድምም በፎቶ አይተነዋል። በርግጥ የተለያዩ የሊድ አይነቶች ሊኖሩ ይችላሉ። ፈሳሽ ሊዶች አሉ። እንደዚህ አይነት ደግሞ ሶሊድ የሆነ ሊድ ሊኖር ይችላል ማለት ነው። ሌላው የካውያ ጫፎች የተለያዩ ጫፎች ሊኖሩ ይችላሉ። እነሱን በመቀያየር እንዲመቸው በማድረግ በሼፕ ብቻ ነው የሚለያዩት እንጂ ስራቸው አንድ ነው። ሌላው ፔስት ኦር ደግሞ ፔስት ፍለክስ የምንለው ነው። ይሄ ደግሞ በሞባይላችን ላይ ያሉ የተለያዩ ክፍሎችን በብሎወር ወይም ካውያው በመጠቀም በምንጠግንበት ወቅት ቦርዱ በሙቀት እንዳይጎዳ የምንጠቀመው ቅባት ነው። ይሄ በሙቀት በብሎር ኦር ደግሞ በሆት ኤርገን ስንጠቀም አይሲ ከሆነ እያሞቅን ያለነው ኦር ደግሞ ቦርዱን ከሆነ እያሞቅን ያለነው የአይሲ እንዳይጎዳ ወይም ደግሞ ያ ቦርድ እንዳይጎዳ ይረዳናል ማለት ነው ቅባቱ። ሁለተኛ ደግሞ ኦክሲዴሽን ለመቀነስ ይረዳናል። ኦክሲዴሽን ለመቀነስ ስንል ሊድ ወዲያው እንደቀለጠ የማያያዝ አቅሙ በጣም ሃይ ነው። ነገር ግን ትንሽ ንፋስ እየመታው ሲመጣ ኦር ደግሞ ከ5 ሰከንድ
10 ሰከንድ በኋላ የማያያዝ አቅሙ ይቀንሳል። ያንን እንዳይቀንስ ለማድረግ ግን ምን እንጠቀማለን? ፔስት የሚባል ቅባት አለ እሱን እንጠቀማለን ማለት ነው። ሌላኛው ደግሞ በደንብ እንዲይዝልን ፔስትን እንጠቀማለን ማለት ነው። ወይም ደግሞ የሆነ አሪፍ አያያዝ እንዲይዝ የተመቻቸ አያያዝ እንዲይዝ ፔስትን እንጠቀማለን ማለት ነው። ሊድን ስንበይድ ኦኬ ሌላው ደግሞ ይሄንን ይመስላል እንትኑ ምስሉ ይሄንን ይመስላል ቅባት ነው ሌላ ምንም አዲስ ነገር የለውም። ይሄኛው የ የጭቃው ቅባት ይባላል ኦር ደግሞ ጭቃው ፔስት ይባላል። ሌላኛው ደግሞ ደረቅ ፔስት የሚባለው ይሄኛው ነው ሮዚን ፍለክስ ይባላል ይሄኛው ደግሞ ፔስት ፍለክስ ይባላል። ደረቅ ፔስት የምንለው ደግሞ ይሄኛው ነው። ሁለቱም አንድ አይነት ስራ ነው ያላቸው ግን የምንጠቀምበት ቦታ ነው የሚለያየው ማለት ነው። ይሄኛውን የምንጠቀምበት ቦታ እና ይሄኛውን መጠቀም ያለብንና የምንጠቀምበት ቦታ ነው እንጂ የሚለያየው ስራቸው አንድ አይነት ነው ማለት ነው። ሌላው ዲሲ ፓወር ሰፕላይ የምንለው ነው። ይህ መሳሪያ ለሶስት ዋና ዋና ነገር ይጠቅመናል። አንደኛ ስልካችን በባትሪ አልነሳም በሚልበት ወቅት የባትሪውን ቦታ በመተካት ስልካችን ለማስነሳት እንጠቀምበታለን። ሁለተኛ ደግሞ ስልካችን አልነሳም ያለ ከሆነ ይህን መሳሪያ በመጠቀም ምክንያቱን ማወቅ ወይም ደግሞ ችግሩ ከሃርድዌር ነው ከሶፍትዌር ነው የሚለውን ነገር ለመለየት ወይም ደግሞ ስልኩ ችግሩ ምን ላይ ነው የሚለውን ነገር ማዘር ቦርዱን ትረብሹት ለማድረግ ያገለግለናል ማለት ነው። ሌላው ደግሞ የሞተ ባትሪ ለመቀስቀስ ወይም ደግሞ እንደገና እንዲሰራ ለማድረግ ያገለግለናል። በተለምዶ አሲድ መሙላት እንለዋለን አሲድ መሙላት እንለዋለን ማለት ነው። ሶ የሞተ ባትሪ ለመቀስቀስም ይረዳናል ማለት ነው። ዲሲም የተለያዩ አይነቶች ዲሲ አሉ ከነዛ መሃል አናሎግ ዲሲ ፓወር ሰፕላይ የሚባለው አንዱ ይሄ አይነት ነው። ሌላኛው ደግሞ ዲጂታል ዲሲ ፓወር ሰፕላይ የምንለው ደግሞ ይሄኛው ነው ማለት ነው። ሁለቱም አንድ አይነት ነው አንድ አይነት ጥቅም ነው ያላቸው ነገር ግን በአንድ ነገር ብቻ ነው የሚለያዩት። እሱም ይሄኛው አናሎግ ዲሲ ፓወር ሰፕላይ የምንለው አምፔሩን እዚህ ጋር ያለውን አምፔሩን የሚነግረን በአናሎግ በሆነ ዌይ ነው ወይም ደግሞ በዚች በ እንትን ምን ባር ነው የምትባለው በዚች ባር እየተንቀሳቀሰች ነው የምትገልጽልን እንጂ በቁጥር አይነግረንም ማለት ነው። ይሄኛው ግን ቀጥታ ከረንቱን ኦር ደግሞ አምፒሩን በቁጥር ይገልጽልናል ማለት ነው። እና ደግሞ ሌላው ደግሞ ይሄኛው እዚህ ጋር እንደምታዩት ራዲዮ ፍሪኬንሲን ዲቴክት ያደርጋል ወይም ደግሞ ከቅርቡ ካለ ይለካል ነገር ግን ይሄኛው ግን እሱን አይለካም ማለት ነው። ሌላኛው ነገር ደግሞ እዚህ ጋር ቴስት የሚለው ለብቻው አለው ይሄኛው ዲሲ ፓወር ሰፕላይ ማለት ነው። አናሎጉ ይሄኛው ግን ቴስት የሚለው ለብቻ የለውም። ሌላው የሚለያየው ደግሞ አምፔር እዚህ ጋር የሚወስደውን የከረንት መጠን በዚህች መጨመሪያና መቀነሻ መጨመርም መቀነስም እንችላለን ማለት ነው። ስልኩ ምን ያህል ከረንት ይውሰድ የሚለውን ነገር መወሰን እንችላለን ማለት ነው። በእነዚህ በሶስት ነገሮች ይለያያል ነገር ግን በዋነኛነት በአንድ ነገር ነው የሚለያየው። እሱ ደግሞ አምፔሩን በአናሎግ በሆነው ዌይ ያሳየናል እና ይሄኛው ደግሞ አምፔሩን በዲጂታል በሆነው ዌይ ያሳየናል ማለት ነው። ሌላኛው እና ስድስተኛው ደግሞ ሆት ኤር ገን ኦር ደግሞ ሆት ኤር ብሎወር የምንለው ነው። ይህ መሳሪያ ሙቀትና ንፋስን በመጠቀም የተለያዩ የሞባይል ክፍሎችን የምንጠግንበት ነው። ሌላው ደግሞ ይህ መሳሪያ በተለይ ሞባይላችን ላይ ያሉ የተለያዩ አይሲዎችን ለማሞቅ ለማንሳት እና ለመቀየር ይረዳናል። ለምሳሌ ያክል ልክ እንደ ፒን ባትሪ ኮኔክተር ሲም ቦታ ያሉ ኮኔክተሮችን ለመንቀል ለመቀየር ይረዳናል ማለት ነው። እና ደግሞ አይሲዎችን ልክ እንደ ቻርጀር አይሲ ምናምን የሚባሉትን አይሲዎች ለማንሳት እና ለመቀየር ይረዳናል ማለት ነው። ኦኬ ይሄኛውም በሁለት አይነት ማለት ሜይንሊ በሁለት አይነት ይገኛል ነገር ግን ከሁለት በላይ በጣም በብዙ አይነት ይገኛሉ።
ነገር ግን በዋነኛነት ብዙ ሰው የሚጠቀምባቸው ሁለት አይነት ነው። አንደኛው ኦር ደግሞ ብዙ ሰው የሚጠቀምበት ጎርዳክ የሚባል ይሄንን የሚመስል እንትን ነው። ኤርገን ነው ኦር ደግሞ ኤስኤምዲ ወርክ ስቴሽን ተብሎ ይጠራል። አጠቃቀሙን በፕራክቲስ ስለምናየው ችግር የለውም። ማለት እንዴት ይከፈታል እንዴት እንለካለን ምናምን የሚለውን ነገር በፕራክቲስ ኔክስት ፓርቶች ላይ የምናየው ይሆናል። ሌላኛው ደግሞ ይሄኛው ነው ይሄኛው ደግሞ ለአይሲዎች ምናምን ነው የሚመከረው በጣም ትንሽ ንፋስ ስለሚሰጥ ኦር ደግሞ ከዚህኛው አንፃር በጣም ያነሰ ንፋስ ነው ይሄኛው ያለው ማለት ነው። ይሄኛው ካዳ የሚባለው ብሎወር ሶ ይሄንን ለአይሲዎች ምናምን ነው የምንጠቀመው ይሄንን ግን ለተለያዩ የስልኮች ፓርት ለመጠገን እንጠቀምበታለን ማለት ነው። ሜይንሊ አይሲ ሪቦል ምናምን የማታደርጉ ከሆነ የሚያስፈልጋችሁ የብሎወር ኦር ደግሞ ሆት ኤርገን አይነት ይሄኛው ነው ማለት ነው። ሌላኛው ደግሞ ዱለንቲን ኦር ደግሞ ቲነር ብለን የምንጠራው ነው። ይሄ የሞባይል ቦርድ ላይ ያሉ ዝገቶችን ኦር ደግሞ ሾርቶችን እና ቆሻሻዎችን በብሩሽ በመጠቀም ለማጽዳት የምንጠቀምበት ፈሳሽ ነው። ብዙ ጊዜ ቲነር የተባለ አልኮል ነው የምንጠቀመው። አንዳንድ ጊዜ ደግሞ ሳኒታይዘርም መጠቀም ይቻላል። ጥቅሙ ምንድነው? ሞባይል ላይ ያለ ቦርድ ላይ የሚገኝ ቆሻሻን ለማጽዳት ወይም ደግሞ ለመጥረግ ነው ማለት ነው። ፈሳሽ ነገር ነው ያው በርግጥ ይሸጣል በእነዚህ አይነት ወይ ይሸጣል ነገር ግን አብዛኛውን ጊዜ ከህንፃ መሳሪያም ገዝተን መጠቀም እንችላለን ቲነር ብለን። ሌላኛው ቱል ደግሞ ቫይብሬተር ይባላል። ይሄንን አብዛኛውን ጊዜ አንጠቀምበትም ነገር ግን ቢኖረን ቤስት ነው። ቫይብሬተር የምንለው ሾርት ያደረጉ ኦር ደግሞ የዛጉ ወይም ደግሞ የቆሸሹ የሞባይል ቦርዶችን በቲነር በመዘፍዘፍ ለማጽዳት ይረዳናል። ምንድነው የምናደርገው? እዚህ ውስጥ ቲነር አድርገን ቦርዱን እናስቀምጣለን ከዛን እሱ ኦን ስናደርገው ቫይብሬት በማድረግ ኦር ደግሞ ንዝረት በመስጠት ቦርዱን ያጸዳልናል ማለት ነው። ነገር ግን ይሄኛው ቢኖረን ጥሩ ነው ባይኖረንም ግን እንደዚህ አይነት ስልኮችን ኦር ደግሞ ውሃ ውስጥ የገቡ ስልኮችን ከመስራት አያግደንም ማለት ነው። ሌላኛው ጃምፐር ሽቦ ኦር ደግሞ ጃምፐር ዋየር የምንለው ነው። የጃምፐር ሽቦ በሞባይላችን ላይ ያሉ የኤሌክትሪክ መንገዶች ሲቋረጡ ለመቀጠል ይረዳናል። እና ደግሞ ይሄ ሽቦ በፕላስቲክ የተሸፈነ ነው ይሄኛው የምታዩት ጥቅልል ሽቦ በፕላስቲክ የተሸፈነ ነው። እና መስመሮችን ለመቀጠል በምንፈልግበት ጊዜ ጫፎችን መላጥ ያስፈልጋል ጫፎቹን የምንበይዳቸውን ቦታ ብቻ ጫፍ ጫፉን ላጥ ላጥ እናደርግና በሊድ ኦር ደግሞ በመቀስ ልጠን ሊድ አስነክተን ከዛ በኋላ የምንበይድበት ቦታ ላይ ኦር ደግሞ መስመር የተቋረጠበት ቦታ ላይ አንድ ጫፉን በአንድ በኩል አንድ ጫፉን በአንድ በኩል አድርገን እናገናኘዋለን ማለት ነው። ለምሳሌ ያክል እንደዚህ አይነት ጃምፖችን ለመስራት ያገለግላል። ለምሳሌ እዚህ ጋር እንደምታዩት ተገናኝቷል ኦር ደግሞ ተነካክቷል ነገር ግን ኮንታክት አያደርግም ምክንያቱም በላስቲክ የተሸፈኑ ናቸው ገመዶቹ ማለት ነው። ነገር ግን ጫፉ ላይ ተልጦ ስለሚበየድ ጫፏ ላይ ምን ብላለች ታስተላልፋለች ማለት ነው። እዚህ ጋር እና እዚህ ጋር እኒህ ጋርም ስለተላጡ ነገር ግን አልተነካኩም ስለዚህ ይሄ ለብቻው ወደ አንዱ ወደ ተፈለገበት ቦታ መስመሩን ያደርሳል ማለት ነው። ነገር ግን እዚህ ጋር ስለተነካኩ ኮንታክት አያደርጉም ማለት ነው። ምክንያቱም በላስቲክ የተሸፈነ ስለሆነ ዳርና ዳሩ ብቻ ነው የሚያስተላልፈው ስለተላጠ ማለት ነው። ሌላኛው ለሃርድዌር ጥገና የሚያስፈልገን መሳሪያ ደግሞ ቦርድ ማሰሪያ ወይም ደግሞ ፒሲቢ ሆልደር የምንለው ነው። ይህ መሳሪያ በተለይ ብሎርን በመጠቀም አይሲዎችን እና ሌሎች የሞባይል ክፍሎችን ስናነሳ ቦርዳችን እንዳይነቃነቅ አስረን የምንይዝበት ነው። እና በተለያዩ ፎርሞች አሉ
ለምሳሌ ያክል በዚህኛው አይነት አለ። ሌላ ደግሞ በዚህኛው አይነትም ልናገኝ እንችላለን። ነገር ግን የሚጠቅሙን ለምንድነው? ቦርድን አስረን ለመስራት ወር ደግሞ ቦርድ እንዳይንቀሳቀስ በማድረግ አስረን የምንይዝበት ነው ማለት ነው። ለምሳሌ ያክል እንደዚህ አድርገን ከዛ በኋላ አይሲን ሪቦል ማድረግ እንችላለን ኦር ደግሞ በካውያ ስራን መስራት እንችላለን። ብቻ ቦርዱን አስሮ በመያዝ እንትን እንድንል ያገለግለናል ማለት ነው። እንድንጠግን ይረዳናል ማለት ነው። ሌላው ትዊዘር የምንለው ነው። ኦር ደግሞ መቆንጠጫ የምንለው ማለት ነው። ይህ መሳሪያ በሞባይል ጥገና ወቅት አይሲዎችን እና ሌሎችንም እቃዎች ከሞባይል ቦርድ ላይ ለማንሳት ለማስቀመጥ እና ደግፎ ለመያዝ እንጠቀምበታለን ማለት ነው። ኦር ደግሞ ፒከር በመባልም ይታወቃል ማለት ነው። ሌላኛውና ወሳኙ መሳሪያ ደግሞ መልቲሜትር እንለዋለን። ይህ መሳሪያ በሞባይላችን ላይ ያሉ የተለያዩ እቃዎችን ለምሳሌ ማይክ ስፒከር ቫይብሬተር መስራትና አለመስራታቸውን ለማረጋገጥ እንጠቀምበታለን። ይህ መሳሪያ በዋነኛነት ኮንቲኒቲ እና ቮልቴጅ ለመለካት ይረዳናል። እና ደግሞ በስልክ ማዘር ቦርድ ላይ የሚገኙ ጥቃቅን ኮምፖነንቶችን ለመለካትና መቃጠል አለመቃጠላቸውን ለመለየት ይረዳናል። ሌላ ደግሞ ላይን ቼክ ለማድረግ ኦር ደግሞ መስመሩ ተቋርጧል አልተቋረጠም የሚለውን ነገር ቼክ ለማድረግ በዳይወድ ሞድ ቼክ ለማድረግም ያገለግለናል ማለት ነው። እሱን በፕራክቲስ በደንብ ስለምናየው ችግር የለውም ማለት ነው። ሌላኛው መልቲሜትር በተለያዩ ፎርሞች ወይም ደግሞ አይነቶች ልናገኛቸው እንችላለን። ለምሳሌ ያክል በእንደዚህ አይነት ፎርም ልናገኛቸው እንችላለን። በእንደዚህ አይነት ፎርም ልናገኛቸው እንችላለን። ኦር ደግሞ አውቶ ሬንጅ መልቲሜትር በሚባሉት አይነቶች በጣም በብዙ አይነቶች ልናገኘው እንችላለን ማለት ነው። መልቲሜትርን እንዴት እንጠቀምበታለን? እንዴት እንለካበታለን የሚለውን ነገር እናያለን። እሺ ለዛሬ እዚህ ላይ እናበቃለን። ኔክስት ኤሌክትሪሲቲ ምን እንደሆነ አይተን ወደ ፕራክቲስ እንገባለን ማለት ነው።